እግዚአብሔር ለቅዱሳን ቃል ኪዳን ሰጥቷቸዋል። ይሄ ማለት ግን አይ 10 ትውልድ ነኝ ከዚህ ወይም ደግሞ እንደዚህ ብሏል ቃል ኪዳን የተገባለት ይሄ ነው እያለ አንድ ሰው በኃጢአት ሊቀጥል አይችልም። ይሄን ደጋግሞ መጽሐፍ ቅዱስ አረጋግጦታል። ለምሳሌ ለዳዊት ለዘላለም መንግስትህን አጸናለሁ ብሎታል። ግን መንግስቱ የተከፈለው በልጅ ልጁ በሮብዓም ነው። ለዛውም ስለ ዳዊት ብሎ ሶሎሞንን አንድ ትውልድ አሻግሮለት ነው። እና ቃል ኪዳን የሚሰራው ሕጉን ትእዛዙን ለሚጠብቁ በዚያ ቃል ኪዳን አምነው በዚያ ቃል ኪዳንና በሕጉ ስለሚኖሩ ነው። ቅድምም ስለ ገዳመ አስቄጥስ ተናግሬያለሁ። አባ መቃርስን ያህል አባት እግዚአብሔር ንቆት አቅሎት አይደለም፣ ግን ሕጉን ስርዓቱን ተቀብለው ከሄዱ ብቻ ነው። ለምሳሌ ሶሎሞን ቤተ መቅደሱንም ሲያስመርቅ ለጸለዩን ጸሎት ሰምቻለሁ እስከ ዘላለም እንዲህ አድርጌ ብሎ ቃል ኪዳን ገብቶለታል። ግን ያ የሶሎሞን ቤተ መቅደስ ፈርሷል። ምክንያቱም ሰዎች ያን ሕጉን ትእዛዙን ካልጠበቁ ቃል ኪዳን የሚሰራው ሕግ ትእዛዝን ጠብቀው ለሚሄዱ ነው እንጂ ሕግ ትእዛዝ ሳይጠብቁ ቃል ኪዳን በቃል ኪዳን ይድናሉ ማለት አይደለም። ምክንያቱም መጀመሪያ አያምኑማ። በቃል ኪዳኑ አምነው የሚያምኑ ከሆነ ሕግ ስርዓቱን ይጠብቃሉ። በዚያ መሰረት ለሚሄዱ ነው ምሕረት የሚገኘውና በመሰረታዊ መልእክቱ ግን እግዚአብሔር ምሕረቱ ወሰን የሌለው በአንድ ሰው ትንሽ ምግባር እንኳን በጣም ብዙ ሰዎችን የመማር ሌሎቹን ይቅር የማለት ፍላጎት ነው ያለው እግዚአብሔር እና